ችግር በቅቤ ያስበላል ይላሉ የሀገራችን ሰዎች ሲተርቱ። የተቸገረ ሰው መፍትሄ ፍለጋ ምንም ነገር ሊያደርግ ይችላል። ዋሽቶ ወይም ማንነትን ደብቆ የሚፈልጉትን ነገር ለማግኘት መጣጣር የተለመደ ነው። በዛሬው የልዩ እይታ ትንታኔ ታዲያ እንደዚህ አይነት ታሪክ ልነግራችሁ አይደለም። ከዚህ ትንሽ ባስ ይላል። ጾታውን ደብቆ ሴቶች ብቻ የሚኖሩበት ገዳም ገብቶ ለ22 ዓመታት የኖረውና እንዴት እንደተጋለጠ ላጋራችሁ። የልዩ እይታ ዩቲዩብ ቻናል ቤተሰብ ለመሆን ሰብስክራይብ ያድርጉ። ሀሳብ አስተያየታችሁንም በኮሜንት ንገሩን። የዶሚኒካን ሪፐብሊክ ዜጋ የሆነው ፍራንክ ታቫሬስ እናትና አባቱን በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊት ቅርጽ የሴት መልክ የሰጠው ይህ ሰውም በገዳም ውስጥ ያስጠለሉት ሕፃን ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ሕፃኑን ያስጠለሉት እናትም ሕይወታቸው ማለፉ ተከትሎ ይህ ሰው ሕይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ያደርጋል። ከሴት መናኞች ጋር በገዳም ውስጥ ሕይወቱ የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበረም ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖር ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘውም ይናገራል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላም ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ 73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፌያለሁ ሲል ተናግሯል። እናንተ ህይወት አስቸግራ ማንነቱን ቀይሮ ወይም ማንነቱን ደብቆ የምታውቁት ታሪክ ምን ይመስላል? እስቲ በኮሜንት አካፍሉኝ። ልዩ እይታ የዩቲዩብ ቻናል የተለያዩ መረጃዎችን በተለየ ትንታኔ የሚያቀርብላችሁ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግም ሀሳብና አስተያየታችሁን ይንገሩን።